እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። የገና በዓል እንግዲህ ጥቂት ቀናት ነው የቀረው። ለዚህም ከተማችን ላይ የተለያዩ ባዛሮች ተዘጋጅተዋል። እኔም ዛሬ በኤግዚቢሽን ባዛር ተገኝቻለሁ። እንግዲህ ለገና በተዘጋጀው ባዛር ላይ የተካተቱትን ድርጅቶች የያዙትን ፕሮዳክቶች እንዲሁም ደግሞ ዋጋቸውን ወደ እናንተ እያደረስኩኝ ከም በዓል ይሁንላችሁ። አብራችሁ ቆዩ። ለበዓል እንግዲህ ስራችንን የሚያቀላጥፉን የተለያዩ ዘመናዊ እቃዎች አሁን ላይ እየመጡ ነው። ባዛር ላይ ደግሞ አይጠፋም ብዙ ጊዜ እንደዚህ አይነት ጥሩ እቃዎች የምናገኝበት ቦታ ነው። ከፊት ለፊቴ ደግሞ የተለያዩ ለጓዳ የሚሆኑ እቃዎች ይታዩኛል። ሰላም እንዴት ነህ? አለ ይመስገን። እስቲ ምን ይዛችኋል እዚህ ባዛር ላይ? እኛ ኑሮን ቀለል ለሚያደርግ የኪችን ሴቶች ናቸው፣ የአትክልት መከታተፊያዎች። እስቲ ምን ይሰራሉ? ስራቸውንም ብታሳየኝ። እሺ፣ ይሄኛው አሁን እጃችን ምላጩ አደገኛ ስለሆነ እጃችንን እንዳንቆርጠው የራሱ ሴፍቲ ሆልደር አለው። ድንች ልክ እንደዚህ ለቺፕስ ለእርጥብ ብንፈልግ ልክ እንደዚህ በቀላሉ መጠቀም እንችላለን። ስራ የሚያቀልል። አዎ፣ ስንገለብጠው ደግሞ የራሱ ሌላ ለየት ያለ ጥርስ አለው። አንድ ቀኝ አንድ ግራ የጄን ዲዛይን ትንሽዬ ዞር ሳረገው ልክ እንደዚህ ዲዛይን ቺፕስ ያወጣልኛል ማለት ነው። ለልጅ ምሳቃ አሁን ይሄ ልጆች በጣም ወደው የሚበሉ ምናምን አሁን ምግብ ራሱ በቀላሉ እንዲበሉ ያደርጋል። ሌላ ጥቅል ጎመን ሁለት ቦታ ከቆረጥኩ በኋላ ቺፕስ በሰራውበት ልክ እንደዚህ በመጠቀምበት ሰዓት ላይ ልክ እንደዚህ ጥቅል ጎመን መጠቀም እችላለሁ። ሌላ ካሮትም አለኝ፣ ኖርማል ካሮት ልክ እንደዚህ ዲዛይን ካሮት ስፈልግ ደግሞ ልክ እንደ ድንቹ አንድ ቀኝ የጄን ዳይሬክሽን ብቻ ትንሽዬ ዞር ሳረገው ለሰላጣ ልክ እንደዚህ በሚያምር ሁኔታ ይሰጠናል። ራሱ ላይ ደግሞ ለቺዝ ወይም ደግሞ ለካሮት ለቀይ ስር የራሱ ማድቀቂያ ያለው ማለት ነው። ልክ እንደዚህ መጠቀም እንችላለን የምንፈልገውን ነገር። ሽንኩርትም ለጥብስ ለሰላጣ ሽሪሚሪ ብንፈልግ ልክ እንደዚህ ሰክተን ከያዘን በኋላ ለጥብስ ለሰላጣ ሽሪሚሪ መጠቀም እንችላለን ማለት ነው። በአንድ ነው ይሄን ሁሉ ስራ የሚሰራው ሁሉ በአንድ ነው። የኛ የራሳችን የሆነ ኮምፕሌት ሴት አለው። ይሄኛው ኮምፕሌቱ ምን ያካትታል? ሙሉውን ባሳይሽ። ይሄኛው አለ። ይሄ ሽንኩርታችንን ልክ እንደዚህ እናስገባለን። የራሱ ሽንኩርት መፍጫ አለው። ዋን ታይም ፕረስ ስናረገው ልክ እንደዚህ 6 ቦታ ይሰነጥቅልናል። ይሄ ሽንኩርት፣ ቃሪያ፣ ነጭ ሽንኩርት ሊሆን ይችላል። አንድ ላይ ከተን መፍጨት የምንፈልገውን ነገር ፓምፕ ብቻ ነው። ምንም አይነት ጉልበት ደግሞ ኤነርጂ ማንኛውም ሰው ህጻን ልጅም ሆነ መጠቀም የሚችል በተለይ ደግሞ ለሴቶች ጥፍሬ ምናምን ለሚሉ ሰዎች ኑሮን ቀለል ለሚያደርግላቸው ነው። ልክ እንደዚህ ያደቅልናል ማለት ነው። በጣም አሪፍ በእውነት በጣም ገላግሌ ነው። መብራት አለ የለም እንዳልከውም ደግሞ እጅ እንዳይበላሽም እቺን መታመት አድርጎ እንደዚህ ድቅቅ ያለ ሽንኩርት ማግኘት ይችላሉ። ይሄኛው ሴቱ ነው። ይሄኛው ወደ ዋጋው ይሄኛው ብቻውን ለሚገዛ ሰው 1500፣ ይሄ ብቻውን 1000 ብር። ግን ሁለቱን ኮምፕሌት 2500 ለሚገዛ ኤግዚቢሽን መጥቶ በተለይ የ700 ብር ጊፍት ያገኛል። ይሄኛው ምንድነው? ቲማቲም፣ የተቀቀለ እንቁላል፣ የተቀቀለ ድንች፣ ቃሪያ አለ። ቀለል ያሉ ሶፍት የሆኑ ነገሮች ልክ እንደዚህ እናስገባለን። ከዛ የራሱ ምላጭ አለው። ይሄኛውን ከፊት ለፊት ሳይሆን ኋላ ስናስገባው ሁሉም ጥርስ በየቀዳዳው ይገባል። ወደ ስር መጫን ሳይሆን ልክ እንደ ቢላዋ ሄድ መለስ ብቻ ነው የምናደርገው። ወደፊት ወደ ኋላ ሄድ መለስ ስናደርግ መጀመሪያ ላይ ልክ እንደዚህ 10 ፒስ ስላይስ ያደርግልናል። ፒዛ፣ በርገር፣ ሰላጣ ስንፈልግ መጀመሪያ ስላይስ ያደርጋል። ለውጥ ግን የምንፈልግ ከሆነ መጀመሪያ የሰራሁት ስቴፕ ነው ቀይረዋለሁ። ዳይሬክሽኑን ቼንጅ አድርጌ ደግሜ በመከትፈው ሰዓት ብዙም ያልደቀቀ ቲማቲም ለብለብ ወይ ደግሞ ስልስ ስፈልግ ልክ እንደዚህ ቾፕ ያደርግልናል። በጣም ገላግሌ ነው። ይሄንን ጊፍት ነው የምንሰጣው። ይሄኛውን እንደ ጊፍት ነው የምንሰጠው። ውጪ ላይ 3200 ብር ነው። ባዛር ላይ ግን መጥተው ሲገዙ ያው ክሪስማስ አይደል የገና ጊፍት 700 ብር ያገኛሉ ማለት ነው። ቆንጆ ይመስለኛል። አሁን እዚህ ባዛር ላይ የቱ ጋር ነው ሱቃችሁ? የቱ ጋር ነው የሚያገኙት? ባዛር ቴሌ ፊት ለፊት ጋር ቢመጡ ወይ ደግሞ አንድ ቁጥር አዳራሽ ማግኘት ይችላል። ከዚህ ባዛርስ በኋላ እናንተ ማግኘት ቢፈልጉ አብዛኛውን ገና አሁን ባዛር ላይ ብቻ ነው ያለነው። ግን ኦንላይን ላይ ምናምን ቲክቶክ ላይ ያው በየቦታው ስለምንዞር በየሀገሩ እዛ ላይ ማግኘት እንችላለን። እኛም ስልካችሁን ከዚህ ቪዲዮ ስር እናስቀምጣለን። በማንኛውም ሰዓት ደውለው እዚህ ባዛር ላይ ቦታው ከጠፋቸው እናንተን ኮሙኒኬት እንዲያደርጓችሁ ጊዜን ስለሰጠኝ ከልብ ነው የማመሰግነው። መልካም የበዓል ገበያ ይሁንልን። መልካም በዓል ብለን አሜን። አመሰግናለሁ።
እንግዲህ ከፊት ለፊቴ ደግሞ የሚታየኝ ለገና በዓል የሚሆኑ ቆንጆ ልብሶች ለቤተሰብ አንድ አይነት የምትለብሱት ለልጆች ለእናት የሚሆን ናቸው። እስቲ የእነሱን ዋጋ እናያለን። እዚህ ጋር በጣም የሚያማምር ልብሶች ነው ያሉት። ሰላም እንዴት ነሽ? ሰላም አለው። እንኳን አደረሰሽ። እንኳን አብሮ አደረሰን። ምን ይዛችኋል ለዚህ በዓል? የገና ልብሶች ናቸው፣ የበዓል ልብሶች። እስቲ ራስሽን ከማስተዋወቅ ጀምሪልኝ፣ ዋጋቸው ምን ያህል ነው የሚለውንና ከስንት እድሜ እስከ ትልቅ ሰው ለምን የሚሆን ነው የያዛችሁት የሚለውን ታሳይኛለሽ። እሺ፣ ሰላም ሀና እባላለሁ። የያዝነው ልብስ ከ6 ወር ጀምሮ እስከ አዋቂዎች ድረስ አለ። የወንዶችም የሴቶችም ሁሉም ሳይዝ አለ በታላቅ ቅናሽ። ገና ነው የሚመስሉት። የገና ልብሶች ነው የያዝነው። አንቺ ከለበሽን ጀምር እስቲ። እዚሁ ያለ ይመስለኛል ይሄም ዲዛይን። ይሄ አዋቂ ነው 2800 ብር ነው። 2800 ሶ ፍሪ ሳይዝ ነው ሲመጡ ወይስ በሳይዛቸው እንደገና እዛው ነው? ሳይዝ አለ፣ ለሁሉም ሳይዝ አለው፣ አማራጭ አለ። ሶ እስቲ ለትልቅ ሰው ሆኖ አማራጭ ዲዛይን አለ ወይስ ይሄ ብቻ ነው ያለው? የሚፈልጉት ዲዛይን አለ። በፈለጉት ዲዛይን መርጠው የተለያዩ ቶፖች ምናምን ከፈለጉ በታይት የሚደረጉ በሱሪ አሉ፣ ሁሉም አለ። ልጆች አንድ አይነት መልበስ ከፈለጉ እንግዲህ በጣም በርካታ አማራጭ ነው ያለው። ከስንት እድሜ ጀምሮ ነው? እንዳልኩሽ ከ6 ወር ጀምሮ አለ እስከ 10 ምናምን ድረስ እስከ አዋቂ ድረስ አለ፣ ሁሉም። ይሄ የስንት አመት ነው? ይሄ ወላ አንድ አመት። እስቲ ከዚህ ከፍ ሲልስ? ከዚህ ከፍ 2 አመት 3 አመት። ሶ ከአንድ አመት ጀምሮ ዋጋው ምን ያህል ነው? ከአንድ አመት ጀምሮ 900 ብር እስከ 1700 ብር ድረስ አለ የልጆች። ስለዚህ አንድ አመቱ 900 ብር ነው ማለት ነው። ይሄኛው 1000 በሳይዝ 100 ብር ነው፣ በሳይዝ ነው የሚጨምረው። የተለያዩ ጌጣጌጦች ከዚህ ከቀይ በነጭ ውጪ ደግሞ የተለያዩ አይነት የባህል ልብሶች ይታዩኛል። እነሱ ሲሆን ዋጋ ለውጥ ይኖረዋል? ዋጋቸው ልዩነት አላቸው። እነሱ 2200 ብር አለ፣ 2300 ብር አለ። ያው እንደመረጡት ዲዛይን ይወሰናል። ቶፖች የባህል ልብሶች ከታይት ጋር የሚለበሱ አሉ ብለሽኛል። እነሱ እስከ ስንት ብር ጀምሮ ማግኘት ይችላል? እነሱ 700 ብር አለ፣ 1000 ብር አለ። ሌላስ ምን ይዛችኋል? ጌጣጌጥ ቦርሳ ይታየኛል። እነሱ እስከ ስንት ብር እስከ ስንት ብር ናቸው? ቦርሳዎቹ 2600 ብር አለ፣ 2800 ብር አለ። የፀጉር ሪባኖችም አሉ በ400 ብር። ትራስ ጨርቅም ከፈለጉ አሉ የገና የቀዮች። ናይስ። ትራስ ጨርቅ በተለይ ቀይ ስለሆነ ለበዓሉ ድባብ አሪፍ ይመስለኛል። ከስንት ብር ጀምሮ ያገኛሉ? 300 ብር እስከ 400 ብር ድረስ ያገኛሉ። በጣም እንግዲህ በርካታ የባህል ልብስ አማራጭ ነው እናንተ ጋር ያለው። የህፃናትም አለ፣ እንደዚሁም ደግሞ የአዋቂ ማግኘት ይችላሉ። በታይት የሚለበሱ ቶፖች አሉ። ከዚህ ቪዲዮ ስር ስልካችሁን እናስቀምጣለን። እዚህ ባዛር ላይ ግን ቢመጡ የቱ ጋር ነው የሚያገኙት? ውጭ ላይ አሉ፣ ውስጥም አለ። አዳራሽ ሲገቡ ቁጥር 54 በታላቅ ቅናሽ ነው ይግዙ። ከዚህ ባዛር በኋላስ እዚሁ ንግድ ላይ ካላችሁ የት ያገኟችኋል አድራሻችሁ? ጨርቆስ። መልካም። እኛም ስልካችሁን ከዚህ ቪዲዮ ስር እናስቀምጣለን። ደውለው ለበዓል የፈለጉትን የባህል ልብስ ከእናንተ እንዲወስዱ መልእክቴ ነው። ከዚህም በዓል በኋላ ደውለው ማንኛውንም የባህል ልብስ ከእናንተ አዘው እንዲገዙ መልእክቴ ነው። ጊዜሽን ስለሰጠሽኝ አመሰግናለሁ። መልካም በዓል፣ መልካም የበዓል ገበያ የሚሆንልሽ። ለእናንተ መልካም በዓል። አመሰግናለሁ። እንግዲህ የቤቱን ጽዳት ዘመናዊ ለማድረግ ከፈለጉ ስራ የሚያቀል ቆንጆ ሞሊያ ነው እዚህ ጋር የሚታየኝ። ዋጋውንና አገልግሎቱን ደግሞ ሰላም፣ እንዴት ነው እንዴ? እንኳን አደረሰ። እንዴት ነው የበዓል ገበያ? በጣም ቆንጆ ነው። አሪፍ እየሄደ ነው። መልካም። እስቲ ምን ይዛችኋል? የጽዳት እቃዎች ዘመተናል። ሞልቢያ ነው በእጅ መጭመቅ ያስቀረ አሪፍ ሞልቢያ ዘመተናል። እስቲ ምን እንዴት ነው አገልግሎቱ? እስከዛሬ ከለመድናቸው ሞሊያዎችስ ምንድነው ለየት የሚል ነገር ይዛችሁ የመጣችሁት? በጣም ብዙ የሚለየው ነገር አለ። እስከዚህ የነበረው ሞልቢያ በእጅ መጭመቅ ነው። በእጅ ነካለን። ይሄ ቆሻሻ በእጃችን አልነካ ላይክ ሲሰራ ላሳያችሁ። ምንም ማለት ቆሻሻ እዚህ ጋር አለ። በቀላሉ ለማጽዳት መሬት ላይ አንድ ጊዜ እንሄዳለን። ስንመለስ ቆሻሻው ሙሉ ለሙሉ ሰበስብና ለማጽዳት መጥረግም ወልወልም ባንድ ነው። ለማጽዳት ያን የድሮ ሞልቢያ ውስጥ ውስጥ ከተን ነው የምናጸዳው። ይሄ ነው ውስጥ ከተትን እዛ መጭመቂያውን ስንስበው ራሱን በራሱ ይጨምቃል፣ ያጸዳል። በእጃችን ምንም ንክኪ የለም። በእጃችን መመገቢያና መጸለያ ብቻ ነው። በጣም ቆንጆ። ብዙ አይነት ነው የሚታየኝ። የከለር አማራጭ ነው ሁሉም? አገልግሎቱ አንድ አይነት ነው? ከለር አማራጭና ሳይዝ ልዩነት አለ። ሁለት አይነት ታይፕ ነው። በትንሿና በትልቋ አለ። ይሄኛው 2500 ብር፣ ይሄኛው 1800 ብር። የዋጋ ልዩነት ሳይዝ ነው እንጂ አገልግሎቱ ተመሳሳይ ነው። ሳይዝ ብቻ ልዩነት አላቸው፣ ትንሽና ትልቅ እዚህ ጋር ያለው። በጣም ቆንጆ። እስቲ እዚህ ባዛር ላይ ነው እንግዲህ ያገኘው። እዚህ ባዛር ላይ ምኑ ጋር ነው ሲመጡ አንተ ማግኘት የሚችሉት? በፊት ለፊት ባለው በር እንደገቡ ኢንዲያን ድንኳኖች አሉ። እዛ ውስጥ ነው ያለው። ፊት ለፊት ያለው። ከዚህ ባዛርስ በኋላ እነዚህን ሞሊያዎች የሚፈልጉ ተመልካቾች የት ያገኛቸው? ከዚህ በኋላ የሚፈልጉ ሰዎች ስልኬን አስቀምጥላችኋለሁ፣ ደውሎ ማዘዝ ይችላሉ። መልካም። እኛም እንግዲህ ስልክን ከዚህ ቪዲዮ ስር እናስቀምጣለን። በማንኛውም ሰዓት ደውለው ይህን ዘመናዊ ሞሊያ ካንተ እንዲገዙ መልእክቴ ነው። መልካም በዓል፣ መልካም የበዓል ገበያም ይሁንልን። እሺ፣ አመሰግናለሁ። መልካም በዓል።
ለበዓል እንግዲህ ዶሯችሁን የምታቀላጥፉበት ቆንጆ ዘመናዊ ምድጃዎች ከፊት ለፊት ይታየኛል። የከሰል ምድጃዎች ናቸው። አሁን ላይ የተለመዱ የመጡ ምድጃዎች ናቸው። እስቲ ዋጋቸውንና ያሉትን አይነት አብረን እናያለን። ሰላም እንዴት ነሽ? ሰላም ይልኩን። እንኳን አደረሰሽ። ካራብራደረሰ ምን ይዛችኋል? እኛ እንግዲህ በዓሉን በማስመልከት ታላቅ ቅናሽ ላይ ነው ያለነው። ሁለት አይነት የከሰል ምድጃዎችን ይዘናል። ለኪችንና ለሳሎን ብለን ሰራናቸው ስራዎች የሀገር ውስጥ ምርት ናቸው። ስራቸው ሙሉ ለሙሉ ብረትና አሉሚኒየም ነው። ቅባቸው የመኪና ቀለም ኦቭን ቅብ ነው፣ አይለቅም። ፕላስ እችኛዋ ውስጧ ቦክስና ሴራሚክ ዊዝ ሲሜንት ነው የተሰራችው። በዚህ በኩል ምንም አይነት ግለት አያወጣም። ፕላስቲክ ላይ በነፃነት መቀመጥ ይችላል። ይሄኛው ደግሞ አለን በትልቁ እችኛዋም እንደዛው ከሰል ቆጣቢ ተደርጋ ነው የተሰራችው። ቀለሟ ሜታሊክ ነው፣ አይለቅም። በዚህ በኩል የራሷ አመድ ማውጫ አላት። በጣም ዘመናዊና ጥራት ያላቸው እቃዎች ናቸው። በጣም ነው የሚያማምሩት። ዋጋቸውስ እንደው ምን ያህል ነው? ዋጋቸው እችኛዋ 3500 ነው የምትባለው። በጣም ለረጅም ጊዜ የሚያገለግል እቃ ነው። ይሄኛው ደግሞ 2500። በጣም አሪፍ። እንዳልሽኝ እዚሁ ሀገር ውስጥ ነው የሚሰራው? አዎ ሙሉ ለሙሉ በሀገር ውስጥ ጥሬ እቃ የተመረተ። ምናልባት እናንተ ራሳችሁ አምራች ስለሆናችሁ በብዛት መረከብ የሚፈልግ ነጋዴዎች ካሉ እንደዛ የምትሰሩ ከሆነ እስቲ አድራሻችን መርካቶ ምናለሽ ተራ ግንብ ቁጥር 2 ነው። በተጨማሪ ደግሞ በ0911 43 71 21 ላይ በመደወል ሊያገኙን ይችላሉ። መልካም። እኛም እንግዲህ ስልካችሁን ከዚህ ቪዲዮ ስር እናስቀምጣለን። በማንኛውም ሰዓት ደውለው ወደ እናንተ መጥተው እንዲገዙ፣ እንደዚሁም ደግሞ ከዚህ ባዛር በኋላም ደግሞ ባልሽኝ አድራሻ መጥተው እንዲገበዩ መልእክቴ ነው። እዚህ ባዛር ላይ ግን ከእናንተ መግዛት ለሚፈልጉ ተመልካቾች የት ያገኟቸዋል? እዚህ ባዛር ውስጥ ለምትመጡ ደግሞ በመስቀል አደባባይ መግቢያ በኩል ከፊት ለፊት በኩል እንገኛለን። እዚህ ለምትመጡ ከስተመሮቻችን ደግሞ በእናንተ ስም ልዩ ቅናሽ አድርገን እንቀበላቸዋለን። እኛም ቅናሽን ተጠቀሙ እንላለን። ጊዜ ስለሰጠሽን ከልብ ነው የማመሰግነው። መልካም የበዓል ገበያ ይሆንልሽ። መልካም በዓል። ቴንኪው። መታችሁ ስለጎበኛችሁ እናመሰግናለን። መልካም በዓል። በዓሉን በዓል የሚያስመስሉ የክሪስማስ ትሪዎች፣ ግርግሞች እንደዚሁም ደግሞ የክሪስማስ ትሪ ማስዋቢያ ጌጦች ከፊት ለፊት ይታዩኛል። ዋጋቸው ምን ያህል ነው የሚለውን እስቲ በተወሰነ እኔ ሰላም እንዴት ነህ? እንዴት ነሽ? ሰላም እንኳን አደረሰ። እንኳን አብሮ አደረሰ። ምን ይዛችኋል? እኛ ጋር የክሪስማስ ማድመቂያ የገና በዓልን መሰረት ያደረገ ኢትዮጵያን ባህል የያዙ እንዲሁም ደግሞ የአውሮፓን ባህል የያዙ ሁለቱንም በሚፈልጉት መልኩ ይዛል። መልካም። ከግርግሞቹን ጀምር እስቲ ከአነስተኛ ሳይዝ ጀምሮ ከፍ እስካለው ሳይዝ ልዩነቱንና ዋጋውን አያይዘህ ንገረኝ። እሺ፣ የኛ የያዝናቸው ግርግሞች ተነቃቃይ ናቸው። ለሚቀጥለው ዓመት መቀመጥ የሚችሉ ናቸው ማለት ነው። ከዓመት ዓመት መጠቀም ይችላል። ከዓመት ዓመት መጠቀም ይቻላል። ባህሉንና ሃይማኖታዊ ስርዓቱን በጠበቀ መንገድ የተሰራ ነው። እንደምታያቸው በጣም ያምራሉ። ዋጋቸው ከ2000 ብር ጀምሮ እስከ 6000 ብር ድረስ አለ። 2000 ብር የሚባለው የትኛው ነው? ይሄ 2000 ብር ከታች የሚታየኝ 2000 ብር ነው። ይሄኛው 3500 ነው። ትልቅ እዛ ጋር አለ 6000 ብር ነው። እስቲ ክሪስማስ ትሪስ ክሪስማስ ትሪን በተመለከተ ደግሞ ከትንሿ ከቴብል ጀምሮ አለ። ቴብል ላይ የምትበራ ነች። አዲስ ነች። በባትሪ ጋር የምትበራው በጣም አሪፍ ነች። እሷም ብቻው 2000 ብር ነች። ከዚች ጀምሮ በደረጃ እስከ 100,000 ብር እስከ 100,000 ብር ድረስ በጣም አሪፍ። እዚህ በመስቀል ይታየኛል። በመስቀል የተሰራ ሶስቱስ ዋጋው ምን ያህል ነው? ሳይዝም ካለው? እሺ፣ በመስቀል የተሰራው ደግሞ ሳይዙ ሜትር ከ20 ነው። ዋጋ ደግሞ 3500 ብር እንደዚህ አሳምረ ነው 3500 ብር። እንዲሁ ደግሞ መስቀሉና እንትኑን ብቻውን ከሆነ ደግሞ መስቀሉን ብቻውን እስከ 2000 ብር ድረስ ይሸጣል። ቦሎች ደግሞ ከ1000 ብር ጀምሮ አለ ቦል። ይሄ የምታየው 1000 ብር ነው። ከዛ እስከ 12000 ብር ቦል። በጣም ነው የሚያማምሩ። የሚያማምር ካለ በሚመርጡት መሰረት ከ1000 ብር እስከ 10000 ብር ድረስ አለ። እነዚህ ቦሎች በጣም ወጣ ብለውብኛል እስከዛሬ ከተለመዱ። አዲስ ናቸው። ከለሩ የምታየው ነው በጣም ያምራል። ከዚህ በፊት ያልተለመደ ነገር ነው። ማት ነገር ነው እና ደግሞ በጣም 5 ነው። ይሄ ስንት ፍሬ ነው? 12 ፒስ። ከለር አማራጭ በቀይም ከለር አማራጭ አለ። ሳይዝም ከፍ ያለ ይታየኛል። ከፍ ሲል ስንት ነው የሚሆነው? ከፍ ሲል የዚህኛው 2500። ኦኬ። እዚህ ጋር ስምታየኝ በጎልደን ያሉት እነዚህኞቹ 2500 24 ፒስ ነው። ይሄኛውም 24 ፒስ ነው 4500 ብር። ከለር በሲልቨርም በቀይም ይታየኛል። ከለር ልዩነት ሲኖረው ዋጋ ልዩነት የለውም። ዋጋ ልዩነት የለውም። እነዚህ ደግሞ አዲስ ነገሮች ናቸው። ታምራለች። በእንጨት የተሰራ ክሪስማስ ነው። ክሪስማስ ካለቀ በኋላ እንኳን ሻማ በማድረግ የተለያየ ነገሮችን ማሳመር ይቻላል ቤትን። እነዚህ ደግሞ ከ1500 ብር ጀምሮ አለ። በጣም ካሉ ክሪስማስ ትሪዎች ሁሉ የወደድኩት እዚህ ጋር ያለው ነው።
ዲኮርም ያረጋችሁበት ወይ በጣም ነው የሚያምረው። እሱ ስንት ነው እንደው? እሱ በራሱ ዲኮር ተደርጎ የሚመጣ ነው 110 ሺህ ብር ነው። እንደዚህ የሚሰበሰብ ነው። ሶሻል ሚዲያ ላይ በጣም ብዙ ጊዜ ታይቷል። 110 ሺህ ብር። ስለዚህ ለአቀማመጥም ምቹ ነው ማለት ነው። ምቹ ነው። እንዲህ ተሰብስቦ እንደ ተጣጥፎ ይቀመጣል። በየጊዜው መጠቀም ይቻላል ማለት ነው። በጣም አሪፍ። እንደው መሀል ላይ ስንት ብር ማግኘት ይችላሉ በተመጣጣኝ ዋጋ? አሪፍ ሳይዝ የሚባል መካከለኛ ሳይዝ ስንት ብር ነው ክሪስማስ ትሪ? 10 ሺህ ብር፣ 16 ሺህ ብር፣ 5 ሺህ ብር ሰው እንደየአቅሙ እንዲገዛ ማለት ነው። እንዲሁም 6 ሺህ ብር የተለያየ አለ። መልካም እንግዲህ ጊዜን ስለሰጠኝ ከልብ ነው የማመሰግነው። በጣም ብዙ አማራጭ በተለይ በዓሉን ለማድመቅ እናንተ ጋር ቆንጆ ቆንጆ ጌጦች፣ ክሪስማስ ትሪዎች፣ ግርግሞች ነው ያሉት። ስለዚህ ወደ እናንተ መጥተው እንዲጎበኛችሁ መልእክቴ ነው። የት ያገኟቸዋል ግን እዚህ ባዛር ላይ? እሺ የኛ መገኛ ከአንድ ቁጥር ወደ 2 ቁጥር መሄጃ መንገድ ላይ እንገኛለን። የክሪስማስ በሰፋ ያለ የተያዘው እኛ ጋር ነው። እንዲሁም ደግሞ በተረፈ አራዳ ኦንላይን ገበያ ማርኬት ብለው ቢገቡ በአራዳ እኛም ስለምንሰራ እዛ ጋር ማግኘት ይችላሉ። እንዲሁም ኤምቲኤስ ኦንላይን ማርኬትም የኛው ነው፣ በዛ መጎብኘት ይችላሉ። መልካም እኛም መጥተው እንዲጎበኛችሁ ከእናንተ የመረጡትን እንዲገዙ መልእክቴ ነው። መልካም በዓል፣ መልካም የባህል ገበያ የሚሆነው። እሺ አመሰግናለሁ። ልጆችን እንግዲህ በዓል የሚያስመስሉ በጣም ቆንጆ ቆንጆ የልጅ ልብሶች እዚህ ጋር ይታዩኛል። እንዴት ነሽ? እንኳን አደረሰሽ። ምን ይዛችኋል? ቱታዎች አሉ፣ ቁምጣ፣ ቲሸርቶች እንዳጠቃላይ ለልጆች የሚሆኑ ለልጆች የሚሆኑ በጣም ነው የሚያማምሩት። ነው ወድጃቸዋለሁ። ከስንት እድሜ ጀምሮ ነው ማግኘት የሚችለው? 1 ዓመት ጀምሮ አለ። ኦኬ። ለበዓሉ ነው ወይስ ከበዓል በኋላ የሚለበሱ አይነት ልብሶች ናቸው? ከበዓል በኋላም ለበዓሉ ለሁሉ። እስኪ የተወሰኑትን አሳይኝ። የሴት ኦኬ። በጣም ነው የምታምረው። አዎ፣ እነዚህ አሉ ቱታዎች። የስንት ዓመት ናቸው? ከ1 ዓመት ጀምሮ ሁሉም አላቸው። እስኪ ለአንድ ዓመት የሚሆን የትኛውን ማግኘት ይችላሉ? ሁሉም አሉ። ወይ በዚህ በጣም ነው የምታምረው። ጨርቆቹን ኳሊቲ በጣም ነው ደስ የሚለው። በጣም ደስ ይላሉ። እዚሁ ነው የሚሰሩት? እዚህ ነው የሚሰሩት። በጣም ደስ ይላል። ከዚህ ከ1 ዓመት ከፍ ሲልስ? እስከ 14 ዓመት። ሶ ለሴት እዚህ ጋርም ፒንክ አማራጭ ይታየኛል። የስንት ዓመት ናት እቺ? እቺ አሁን የ4 ዓመት። ሶስቲ ከ1 ዓመት ጀምሮ ያለው ዋጋው ምን ያህል ነው? ከ1 ዓመት ከ1200 ሙሉ ቱታ ሲሆን እስከ 1600 ለአንድ ዓመት ማለት ነው። ከ1200 እስከ 1600 ለአንድ ዓመት 1200 ከፍ እያለ ሲሄድ ነው እስከ 1600። የዲዛይን አማራጭ የተወሰነ አሳይ። እሺ በዚህኛው አለን። እቺ ለክሪስማስ ደስ ትላለች። ለወንዶች አሪፍ ነው። በእንደዚህም አለን። ስካይ እሱ አሁን ለስንት ዓመት ነው የሚሆነው? አሁን ለ4 ለ5 ዓመት። ለ4 ለ5 ሲሆን ዋጋው ስንት ነው የሚሆነው? 1500 ሶ እስቲ ከፍ ሲል የስንት ዓመት ነው ያለው? 14 ላሳይሽ። እሺ ይሄ 14 ነው። ከቱ በጣም ትልቅ ነው። አብዛኛው በጣም አሪፍ ነው። አሪፍ ነው። የአሁን ልጆች በጣም ፊዚካሊ ገዘፍ ያሉ ናቸው። ሰው ለነሱ በደንብ ፊት የሚያደርግ ይመስለኛል። በጣም ቆንጆ ሰው። ዋጋቸው እንዳልሽኝ ከ1200 እስከ 1600 ነው። ከ1 ዓመት ጀምሮ ከፍ ሲል እስከ ስንት ዓመት ድረስ? እስከ 14 ዓመት ድረስ ማግኘት ይችላሉ። የት ያገኟቸዋል? ከዚህ ባዛር በኋላ ኦንላይን አለን። ኑኒካ እንባላለን። አዲስ ብራንድ ነን። መልካም። እዚህ ባዛር ላይ የት አዳራሽ የሱቅ ቁጥር ስንት ነው? አንደኛ አዳራሽ 18 ቁጥር። እንግዲህ እንዲመጡ ከእናንተ ለበዓል ለልጆቻቸው እንዲሸምቱ መልእክቴ ነው። ቆንጆ ቆንጆ ልብሶች ናቸው። እኔ በግሌ ኳሊቲያቸውንም በጣም ወድጃቸዋለሁ። ጊዜሽን ስለሰጠሽን ከልብ ነው የማመሰግነው። መልካም በዓል፣ መልካም የበዓል ገበያ ይሁንልሽ። እናመሰግናለን። ከፊት ለፊቴ ደግሞ የተለያዩ ቆንጆ ቆንጆ ለቤት ውስጥ የሚሆኑ ለህፃናት፣ ለወንዶች፣ ለሴቶች የሚሆኑ ሲሊፐሮች ይታዩኛል እዚህ ጋር። ዋጋቸውንና ያሉትን አይነት አማራጭ እነሱን እናያለን። ሰላም፣ እንዴት ነሽ? ሰላም፣ እንዴት ነሽ? ደህና ነሽ? እንኳን አደረሰሽ። እንኳን አብሮ አደረሰን። ባዛሩ ላይ ምን ይዛችኋል? ደስ የሚሉ የሴቶች የወንዶች ጫማ ለየት ባለ ሁኔታ ይዘን ቀርበንላቸዋል። መልካም። ከሴቶቹን ጀምር። ከሴቶቹ ይሄ 2800 ነው፣ የውጭ ምርት ናቸው። እነዚህ ደግሞ 3800 ናቸው እንዳለ። እነዚህ ደግሞ 2800። ከዚህ በኋላ የሚታዩ እንዳለ ዲዛይን ነው። አዎ እነዚህም ማለት ነው 2800 ናቸው። በዚህ በኩል ደግሞ ፍላቶች ናቸው። እነሱም 1500 ናቸው። የወንዶች የሚደረጉ ቤት ውስጥ ሻወር ለእያንዳንዱ ነገር የሚደረጉ 2000 ናቸው። እነዛም 2000 እዛ ጋር የወንዶች ማለት ነው። አዎ የወንዶች። የልጆች እስከ ስንት ብር ጀምሮ ማግኘት ይችላል? 1000 አለ፣ 1200 አለ እና በፈለግሽው ከለር በናይክ አለ፣ በክፍትም አለ ማለት ነው። የሚታየኝ ከ1
ከአነስተኛ ጀምሮ እስከ ትልቅ ነው? ከስንት እድሜ ጀምሮ ነው የህፃናት? ከህፃናት ከ4 ጀምሮ ነው 24 ማለት ነው። የወንዶች ደግሞ ትልቁ 44 ትንሹ ደግሞ 39 ምናምን ናቸው። የሴቶችስ? የሴቶች ያለው 36 አለ። ከ36 በታች የለንም። በጣም አሪፍ። እንግዲህ በጣም በርካታ አማራጭ ነው ያለው። ዲዛይን በደንብ በቃ የስሊፐር በደንብ አማራጭ ነው የሚታዩ። እንግዲህ እዚህ ባዛር ላይ ያገኟችሁ አዳራሽ ቁጥር 1 ቁጥር 15 ነው። እዚህ መተው ማግኘት ይችላሉ። እናንተ የፈለጉትን መርጦ ማግኘት ይችላሉ። እኛም ይዘን ቀርበናል። በዓሉ መታችሁ ሽር ጉድ እያላችሁ ገዝታችሁ እንድትጠቀሙ ለጓደኛ ለቤተሰብ እንደ ጊፍትም ይሰጣል። ዌልካም ብለናል። ስልክ ቁጥራችሁን ከዚህ ቪዲዮ ስር እናስቀምጣለን። ከዚህ ባዛር በኋላ እናንተን ከፈለጉ ደወል አድርገው ከእናንተ እንዲሸምቱ መልእክቴ ነው። እዚህ ባዛር ላይም ደግሞ ባስቀመጥነው አድራሻ መተው ከእናንተ እንዲሸምቱ መልእክቴ ነው። ጊዜሽን ስለሰጠሽን ከልብ አመሰግናለሁ። እኔም አመሰግንሻለሁ። መልካም በዓል ይሁንልሽ ከነመላው ቤተሰብሽ ጋራ እናመሰግናለን። ከፊት ለፊቴ ደግሞ የተለያዩ የወንድ ሸሚዞች፣ ቦክሰሮች እንዲሁም ደግሞ የተለያዩ ለወንድ የሚሆኑ አልባሳት ይታዩኛል። ዋጋቸውን እኔ እስቲ እነሱ። ሰላም እንዴት ነሽ? እሺ ሰላም፣ እንኳን አደረሰሽ። እንኳን አብሮ አደረሰ። ምን ይዛችኋል እዚህ ባዛር ላይ? ሸሚዞች፣ ቦክሰሮች፣ ፓካውቶች እና የቱርክ ካኪ ሱሪዎችን ይዘናል። በተጨማሪም ሌዘርም። ኦኬ፣ በአጠቃላይ ለወንድ የሚሆኑ ነገሮች ናቸው እንዳለ ለወንድ ነው ያመጣው። መልካም። እስኪ ከሸሚዞቹን ጀምር። ምን አይነት አለ? ዋጋቸውስ ምን ያህል ነው? ዋጋችን 3 ነው። አጠቃላይ ሁሉም ተመሳሳይ? አዎ ሙሉ ፊክስድ ዋጋ ነው። ያሉትን አይነት እስቲ ዲዛይን አማራጭ አሳይኝ። ስትራይፕ አለ። ኦኬ፣ ስትራይፕ ሸሚዞች አሉን። ልሙጥ ሸሚዞች በሱፍ ምናምን ለመልበስ ብዙ አማራጮች አሉ። በጣም ብዙ አይነት ዲዛይን ነው የሚታየኝ። እንዲሁም ደግሞ በጅንስ ሱሪ ምናምን የሚሆኑ ለወጣት የሚሆኑ ናቸው እነዚህ። ሁሉንም ያማከለ ወጣቱንም ጎልማሳውንም ሽማግሌውንም ያማከለ ሸሚዝ ነው ያስገባ ነው። መልካም። ከሸሚዝ ውጪ ሌሎች ካኪ ሱሪዎች፣ የወንድ ቦክሰሮችም አሉ ብለሽኛል። እስቲ እነሱ ደግሞ በተወሰነ አሳይኝ። የወንድ ቦክሰሮች አሉን፣ እንዲሁም ካኪ ሱሪዎች አሉ። ሁሉንም እናስመጣው ከቱርክ ነው እና ጥራቱ ምንም ያው ሱቃችን የታወቀ ስለሆነ ብራንዳችን ማንጎ የታወቀ ሸሚዝ ብራንድ ስለሆነ ሁሉም ሲያቋል አማራጭ አለ። በተወሰነ እነሱን ደግሞ እኔ እሺ እዚህ ጋር የሚታዩ ናቸው ይመስለኛል። እነዚህ ቦክሰሮቻችን ናቸው። አንድ ፒስ ነው የሚሸጠው ወይስ 3 4 አንድ ላይ ነው? ያው አንድ ፒስ ነው የሚሸጠው። ዋጋቸውስ ምን ያህል? ዋጋው አሁን ላይ 200 ነው ቦክሰር የሚሸጠው። አንዷን ፒስ 200 ብር። የተለያየ አይነት አማራጭ አለ። የተለያየ ሜዲን ቱርክ ነው። አሪፍ ነው በጣም ብዙ ከለር አማራጮች አሉን። ኦኬ፣ ፓካውቶች ስንት ናቸው እነዚህ? 350 ፓካውቶች። የአንዱ ዋጋ 350 ነው። በጣም አሪፍ። በነጭ ነው ሁሉም ወይስ ጥቁር ምናምን አማራጭ ከለር አለ? ነጭ ነው ያለ። ናይስ። እዚህ ጋር ደግሞ ካኪ ሱሪዎች አሉ። እነሱም ዋጋቸው ተመሳሳይ ነው ወይስ ይለያያል? ይለያያል። ሁለት አይነት ካኪ ሱሪ ነው ያለ። ምንድነው ልዩነቱ? አንደኛው ልሙጡ እና ሰረሰረዝ ያለው። እነዚህ ልሙጡ ናቸው። ይሄኛው ዋጋው 3900 ብር ነው። ናይስ፣ አሪፍ ነው። ይሄ ሰረሰረዝ ያለው በማከለ እንትን ነው ኑሮን በማከለ ነው ዋጋችን። ይሄ ደግሞ ሰረሰረዝ ያለው 2900 ነው። ናይስ፣ በጣም አሪፍ። እንግዲህ የከለር አማራጭም በጣም ብዙ አይነት ነው የሚታየኝ። ሸሚዝም አለ፣ ካኪም አለ። ሁሉም በየልካቸው አለ። ኤክሴል ሳይዝ አለው። ሁሉም እቆቻችን ሳይዝ አለው። ሌዘሮችም አሉ። ኦኬ፣ ስንት ናቸው እነሱስ? ሌዘር 3000 ብር። በጣም አሪፍ። እንግዲህ በርካታ ለወንዶች ብዙ አማራጭ ነው ያለው። ለበዓል መጥተው ከእናንተ ሸምተው ፏ ማለት ይችላሉ። ስልካችሁን ከዚህ ቪዲዮ ስር እናስቀምጣለን። እሺ፣ አመሰግናለሁ። ከዚህ ባዛር በኋላ የት ያገኟቸዋል? ስቴዲየም የህንጻ ሁለተኛ ፎቅ ላይ ያገኙናል። መልካም። እዚህ ባዛር ላይስ ምኑ ጋር ነው ሱቃችሁ ያለው? መግቢያው ጋር ገና እንደገቡ ቀጥታ ያዩናል። በዋናው በር መግቢያ ቀጥታ ማንጎ ሸሚዝ ያው ሁሉም ሰው ያውቋል። መታችሁ ግዙ ወንዶች። እኛም እንግዲህ ከእናንተ መጥተው እንዲሸምቱ መልእክቴ ነው። ጊዜሽን ስለሰጠሽኝ አመሰግናለሁ። መልካም የበዓል ገበያ ይሁንልሽ። መልካም በዓልም ላንቺ። ለእናንተም መልካም በዓል። እሺ፣ አመሰግናለሁ። ገና እንግዲህ የስጦታ በዓል ነው። እንደዚሁም ደግሞ የተለያዩ ጣፋጮችን ሼር በማድረግ በዓሉን እናሳልፋለን። እዚህ ጋር ደግሞ ቆንጆ ጣፋጮች ይታዩኛል። ሰላም እንዴት ነሽ? እግዚአብሔር ይመስገን። እንኳን አደረሰሽ። እንኳን አብሮ አደረሰ። ምን ይዛችኋል? ቴምሮች፣ የሳውዲ ቴምሮች አሉ፣ ቸኮሌቶች አሉ፣ የክሪስማስ ጣፋጮች አሉ። የተለያዩ ጣፋጮች አሉ። ለገና ደግሞ ጣፋጭ በጣም ነው የሚወደደው። እንዲሁም ደግሞ ስጦታም ይሰጣጣሉ። እስቲ ከቸኮሌቱን ጀምር። ስንት ብር ነው? እሺ፣ ቸኮሌት አሉ
ኑቴላ አለ። ኑቴላ 2700 ብር ነው። ለስጦታ የሚሆን ደግሞ ማለት ነው። ስለዚህ ዋጋው ስንት ነው? ይሄ 5500። ይሄኛው 1007 ነው። ቆንጆ ቸኮሌት ነው። ያው ገና አይደለ ወቅቱ ገና ስጦታ ማድረግ ይቻላል። ይሄኛው ደግሞ 2000 ብር ነው። ያው እንደምታየው ልብ ቅርጽ ነው። ለፍቅረኛሞች ለስጦታ ጥሩ ነው። ከፍ ያለው እዛ ጋር የሚታይ እቺ ደግሞ አለች። እሺ 2000 ናት። ያው ይሄም ለገና ስጦታ የሚበረከትለት አሪፍ ነው። እዚህ ጋር የተለያዩ ቴምሮች ናቸው የሚታዩ። እስቲ የነሱን ዋጋና አይነታቸው ልዩነታቸውስ ምንድነው የሚለው ማለት ነው። ይሄኛው ቴምር ያው ለጤና ቆንጆ ነው። የጤና ለውስጥ ለጨጓራ ምናምን ነው። ዋጋው 2000 ብር ነው። ይሄ ብዙም አልተለመደም ግን የሳውዲ ቴምር ነው። 1002 ነው ዋጋው። እነዚህ ናቸው ብዙ ጊዜ ሱቅ ላይ ምናምን የምናያቸው። እነዚህ ደግሞ 350 አሉ። በትልቁ ደግሞ 500 ብር ነው። የተለያየ ጣፋጭ አማራጭ ነው ያለው እዚህ ባዛር ላይ። እናንተን ከፈለጓችሁ አዳራሽ ቁጥር የትኛው ሱቅ ቁጥራችሁ የትኛው ጋር ነው የሚያገኟችሁ? ያው አዳራሽ ቁጥር 1 ነው የምንገኘው። ሱቃችን 7። ለካሚያም መተው እንዲገበዩ ከእናንተ መልእክታችን ነው። ስለሰጠሽን ከልብ ነው የማመሰግነው። መልካም በዓል፣ መልካም የበዓል ገበያ። ለእናንተ